ተናስተልኝ ለምናሉ ተናስተልኝ እንኳን ደህና መጡ። እንኳን ደህና ቆያችሁ። ከመጡ እሺ የስንታየሁ ወላጅ ነው? እኔ? አዎ ነኝ። ስንታየሁ በጣም አስቸጋሪ ልጅ ነው። በትምህርት ቤታችን በጣም የሚያስቸግረን ልጅ ነው። ለዚህም በተደጋጋሚ ጠርተነውት ነበር ግን አልመጡልንም። ኧረ አልነገረኝም። አንተ ነግረኛል? አልነገረኝም። እስቲ ደብተርህን አምጣው። እንትን ሽሽት ያለፈው አዋጠን የሰራ ነው። ይሁት እንግዲህ የአንድ ተማሪ ደብተር ይሄ ነው። እንግዲህ ከዚህ መገመት ይቻላል። ኧረ እኔ እባክዎትን ደብተር ግዛ ይለኛል፣ እገዛለሁ፣ ይወስዳል። አንተ ደብተሩን ሁሌት የት እየጣልከው ነው? ሁለት ወረቀት የምትመጣው ትምህርት የሚከታተል ልጅ አለመሆኑን ከዚህ መረዳት ይቻላል። እቺ ይዞ ነው የመጣው። ዛሬ እንኳን እርሶን ይዞ ሲመጣ በጣም የሚያስቸግራል። ኧረ እኔ እገዛለሁ። እኔ አንድም ያጎደልኩት ነገር የለም። ግዛ ይለኛል፣ እገዛለሁ። ክፍል ውስጥ ጭራሽ አይገባም ትምህርቱንም። አዎ ለዚህ ነው በድጋሚ እንደው ተደጋግሞ ጥሪ ይቀርበልዎት። ምን የተረገመ ነው? እኔ ትምህርት ቤት እያለ እኮ አንተ ከትምህርት ቤት እያልክ ከቤት እየወጣ የት ነው የምትዞረው? የት ነው የሚዞረው? ቆይ ይሄን ብቻ አይደለም። ክፍል በአጋጣሚ ክፍል ውስጥ ቢገባ ወይም ግቢ ውስጥ ቢገባ የልጆቹን ደብተር፣ የመገልገያ እቃዎችን በሙሉ እርሳስ፣ እስክሪብቶ፣ መጻሕፍት እየነጠቀ ነው ይዞ የሚሄድ። በጣም ተቸግረናል። በጣም ኧረ ይቅርታ አድርጉልኝ። ትምህርት አይደለማ ወንብድና እዚህ እኮ አይደለም የሚገርፉት። ወንብድና ነው ያዘው። ይተው ልክ አይደለም። እዚህ አይደለም ልጆን የሚቀጡ አይደለም። ወንብድና ነው ያዘው። ትምህርት አይማርም። አይደለም። በጣም አስቸጋሪ ልጅ ነው። ዛሬ ብቻ አይደለም የምንናገረው። ወላጁ እንዲያመጣ ደጋግመን ጠርተንሃል አይደለም? ወላጅ እንድታመጣ ተጠርተህ የለም በፊት? የክፍሉ መምህር ረሳ። ኧረ እኔ ብዙ ልጆች አሉ። በአንዱ ልጅ እንኳን መምህሩ በጭራሽ እሱ ባለበት ክፍል ገብቶ ማስተማር ተቸግሯል። እና ይሄን እንዲያውቁልን ነው። የሚያስተካክሉት ከሆነ በጣም የወላጅ ክትትል ይፈልጋል። እኔ እሱ ብቻ አይደለም፣ ልጆቼ ብዙ ናቸው። በተለያየ ትምህርት ቤት ይማራሉ። ግን አንዳቸውም አስጠርተውኝ አያውቁም። አባቴ እስኪ ቆዩ እንዴ! አንተ ብቻ አስፈዳቢ ይቆዩ እንጂ ልክ አይደሉም። አቤት፣ ምን ልታዘዝ? ምን ነው ቤቱን ጥለሽ ወዴት ነው የምትቆይው? ውጭ ለምን ትቆያለሽ? እንዴ ሌሎች ሰዎችም አሉ አይደል? በዛ በኩል እኮ አሉ፣ ሌሎች አሉ፣ ጠጮች አሉ። ምንድን ነው ይሄ? ምንድን ነው ሻሽ ምናምን? እቴ ብልልኝማ ራስ መርዘኔ ተነስቶ እንዲያውም እናቴ መከራዬን ሲያሳየኝ ያደረ። ምን ራስ መርዘኔ የራሴን ያመኛል። ያልጠየቋቸው? እሺ ተይው። አረቄያቸው ምን አይነት ኡዞ? እሺ ማን ደብል አረቄ ማን አለሽ? ከምመላለስ ብያል። ያው መቼም መድገማውን ስለማይቀር ከምመላለስ። ታዲያ ማን ሊከፍለው ነው የዚህ ደብል ያመጣሽውን አረቄ? ይልቀቁኝ ማርክ ከነኛ አይደለም እንዴ ሰውዬው? ማን ይከፍለዋል ብለሽ ነው? አይ አይደለም። ይታው እንጂ ይልቀቁኝ። አረድሌ ካልፈለጉ መልሰዋለሁ። ጨዋታ ነው። ምንድን ነው? ኧረ እባክህ አይፈትጉኝ እናቴ። ምን ያለ መከራ ነው? አይደለም። ምን አረኩኝ? ኧረ ጉድሌ ከነኛ ማለት እንዴ ሰውዬው? ያልበላኝን ምን ያላይፎክቱኝ? እንደምን ነሽ? ጤና ይስጥልኝ። የምትዋወቅ አይመስለኝም። እንተዋወቃለን። የት ነው የምታውቀኝ? እኔ እንደውም ገና ሳይሽ ነው ያወቅኩሽ። ትምህርት ቤት። የት ትምህርት ቤት? ተፈሪ መኮንን። አልነበርኩም። ተፈሪ መኮንን አልነበርኩም። ጀነራል ወንጌል እንደውም አላውቀውም። አልነበርኩም። አቃቂ መስተቃብን ተባለ። ኧረ ጭራሽ አላውቀውም። እንዴ ቢሆንም ግን የማውቅሽ ነው የመሰለኝ። በፍጹም ተሳስተሃል። እንዴ ይገርምሻል። እንደውም ዛሬ ስለ አንቺ አንስተን ከልጆች ጋር ያቺ ልጅ አሉኝ። እንደው ሰው መቼስ ካላሙትና ካላነሱት አይገናኝም ይባላል እና ዛሬ አንስተንሽ ነበር። በፍጹም ተሳስተሃል። ያልተሳሳትኩም። ይገርምሻል በትምህርት ቤት ውስጥ በጣም ከፍተኛ ስፖርተኛ ነበርኩ። የታወቅኩ ስፖርተኛ ነበርኩ። ያን ጊዜ እዛው ትምህርት ቤት እያለን ማለት ነው። ያን ጊዜ ከስፖርት መካከል በጣም የምመርጠው የስፖርት አይነት የነበረው የጦር ውርወራ ነበረ።
እና አንድ ጊዜ እንደውም በጣም የማይረሳኝ ያን ጦር ይዤ ሮጬ መጣና ሁለት ሰብቄው በደመና ውስጥ ስወረውረው ተምዘግዝጉ ልክ ሲተከል ያን ጊዜ ጸጉሬ እንደዚህ እንዳሁኑ ከርዳዳ አልነበረም። ሉጫ ነበር መቼስ በፊቴ ላይ ብትን ሲል መጣሽና ጸጉሬን ገለጥ አድርገሽ አንገቴን እቅፍ አድርገሽ ጉንጬን ስመሽኝ ውይ ጸጉርህ ገዳይ ነው ያልሽኝ እስከ ዛሬ ድረስ ጆሮዬ ላይ ይደውላል። የኔ ወንድም ያቺ የምትላት ሴት እኔ አይደለሁም። አዎ አይደለሁም። ተይ እንጂ ባቶኝም ምንም አይደለም እኮ ለባቶኝም ህግ ልትረጂኝ ትችላለሽ። ምንድን ነው ልረዳህ የምችለው? ልረዳህ አልችልም በእውነቱ። አልረዳሽኝም። ለምን ጆሮሽን አታውሽኝም? የኔ ወንድም እኔ ባለትዳር ነኝ። በየመንገዱ የማገኘውን ወንድ ሁሉ ቆሞ ማነጋገር ህሊናዬ አይፈቅድልኝም። አይ ባለትዳር እኛስ እኔም ሆነ እኮ ባለትዳር እኮ ነኝ። እናማ ደስ ስላልሽኝ ልትረጂኝ ያስፈልጋል ነው አምነሽ። ምን ነው ደስ ያለህ? አንቺ ምንሽ ደስ የማይል ነገር አለው? ጸጉር አበጣጠርሽ፣ አለባበስሽ፣ ደልዳላው ሰውነትሽ፣ ደሞስ ሌላስ? በቃ ትሰማለህ? አንተ ባለትዳር ነህ አይደለም? ነህ። ስለዚህ የምታገድመውን ደስ አልሽኝ ቁመናሽ፣ ለአለባበስሽ ምንሽ ከምትል ይልቅ የራስህን ባለቤት ቤት ያለችዋን በደንብ ብትይዛት ከማንም የበለጠ ባማረችህ ነበር። ወራዳ እንዴ!